ሰላም እንዴት ናችሁ ቤተሰቦች? ዛሬ ቆንጆ ድንች በካሮት አልጫ እንሰራለን። በጣም ቆንጆ ነው፣ እንደምትወዱት ተስፋ አደርጋለሁ። በጣም አሪፍ ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ወደ ቪዲዮ። ለድንች ካሮት ባልጫ ለመስራት የሚያስፈልጉ ግብአቶች እንደምትመለከቱት እንደዚህ ደርድሬያቸዋለሁ። ድንች፣ ሽንኩርት፣ ቲማቲም፣ ካሮት፣ ነጭ ሽንኩርትና ቃሪያ ናቸው። እነዚህን ግብአቶች በመጠቀም ቆንጆ የሆነ የድንች በካሮት አልጫ እንሰራለን። እንደምታዩት መጥበሻዬን አግዬ ሽንኩርት ጨምሬያለሁኝ። መጀመሪያ ሽንኩርቱን በራሱ ብስል እንዲል እናደርገዋለን። በዚህ መልክ ማለት ነው። ድንችንም ተለቅ ተለቅ አድርጌ ነው የከተፍኩት። ካሮቱም እንደምታዩት እንዲመጣጠን አድርጌ ነው የሰራሁትኝ የከተፍኩትኝ። ሽንኩርቱ እየበሰለልኝ ነው እንደምትመለከቱት። ዘይትን የጨመርኩት አሁን ዘይት 3 የሾርባ ማንኪያ ያህል ከጨመራችሁ በቂ ነው። 3 የሾርባ ማንኪያ ያህል ዘይት በቂ ነው። በዘይቱ ሽንኩርቱ ጥብስ ካለ በኋላ የምንጨምረውን ግብአት እንጨምራለን። አልጫ ስለሆነ የምንሰራው መጠንቀቅ ይጠበቅብናል። ሽንኩርታችን በፍጹም እሳት አልፎ ከለሩ ሌላ ከለር መሆን የለበትም፣ መያዝ የለበትም። አልጫ ስለሆነ መጠንቀቅ ያስፈልገናል። ቀይ ቢሆን ችግር የለውም። አልጫ እስከሆነ ድረስ ግን ሽንኩርታችን ይዞ አሮ የሆነ ጥቋቁር ነገር ማየት የለብንም። ለሚበላውም ሰው ጥሩ ስላልሆነ ምቾት ስለማይሰጠው ማለት ነው። ስለዚህ ቶሎ ቶሎ መነካካታችሁን እንዳትረሱ። ሽንኩርቴ በዚህ መልክ ጥብስ ካለልኝ በኋላ የተፈጨ ቲማቲም ነው እየጨመርኩበት ያለሁትኝ። 2 ፍሬ ቲማቲም ነው የተጠቀምኩት። የተፈጨ ቲማቲም ጨምሬ አብሮ ጥብስ እንዲል አደርገዋለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ በማድረግ ብዙዎች ዘንድ እንዲደርስ አበረታቱኝ። እርድ ነው የጨመርኩት አሁን 1 የሻይ ማንኪያ እርድ፣ ለከለሩ ያክል ማለት ነው። እርድ በዛውም በጣም ብዙ ጥቅሞች አሉት። ነጭ ሽንኩርት 1 የሾርባ ማንኪያ ተጠቅሜ ያለሁኝ። ጣዕሙን ቆንጆ ያደርግልናል። ነጭ ሽንኩርቱን፣ እርዱን፣ ቲማቲሙን በዚህ መልክ ጥብስ እንዲል አብሮ ለተወሰነች ደቂቃ ጥብስ እንዲል ታደርጉታላችሁ። ቆንጆ ከለር እንዲመጣው ማለት ነው። ካሮቱን ያው በዚህ መልክ ነው ረዘም ረዘም አድርጌ ነው የከተፍኩት። እንደምታዩት ካሮት ትንሽ ለመብሰል ስለሚያስቸግር አብሮ ጥብስ እንዲል ቀድሜ ነው የማስገባው። ከቲማቲም ከሽንኩርቱ ከዘይቱ ጋራ አብሮ ጥብስ ማለት አለበት በደንብ እንዲበስልልን። ካሮቱ ትንሽ ጠንከር ስለሚል በደንብ እንዲበስል እየነካካን ቶሎ ቶሎ ቅድም እንደነገርኳችሁ መያዝ የለበትም። ቶሎ ቶሎ መነካካት አለብን ከለሩን እንዳይቀይርብን ማለት ነው። አልጫ ስለሆነ መጠንቀቅ ያስፈልገናል። በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ሞክሩት እላችኋለሁ። በጣም አሪፍ ነው። ያው እንደምትመለከቱት ቆንጆ ሆኖ እየተጠበሰልኝ ነው ካሮቱ። ከወደዳችሁት ቪዲዮን ላይክ በማድረግ ብዙዎች ዘንድ እንዲደርስ አድርጉልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የጎደለው ነገር አለ የምትሉ ከሆነ የሚጨመር የሚሻሻል ነገር አለ የምትሉ ከሆነ ኮሜንት በማድረግ ንገሩኝ። አሻሽላለሁ፣ አስተካክላለሁ የሚስተካከለውን ሁሉ። ካሮታችን በዚህ መልክ ይኸው እንደምታዩት ጥብስ እያለልን ነው። ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ሞክሩት። በትንሽዬ ግብአት እንደዚህ ቆንጆ የሆነ ምግብ መመገብ እንችላለን። የተጠቀምኩት አሁን 3 ፍሬ ካሮት፣ 4 ፍሬ ድንች ነው። 2 ፍሬ ቲማቲም ነው የተጠቀምኩት። በእነዚህ ግብአቶች ግን ቆንጆ የሆነ አልጫ ሰርተን መመገብ እንችላለን። ቶሎ ቶሎ እየነካካን እንደዚህ ጥብስ እንዲል እናደርገዋለን። ካሮቱ ረዘም ያለ ጊዜ ይወስድብናል፣ ለተወሰነ ደቂቃ ካሮቱ መብሰል ስላለበት ማለት ነው። ድንች እንኳን በብዛት አያስቸግርም ለመብሰል። ድንቼን አጥቤ አመጣለሁኝ። ያው እንደምታዩት አጥቤ አምጥቼ ቆንጆ አርጌ አጥቤዋለሁ። ያው
አሁን ድንቼን አስገብቻለሁኝ። እስኪ በስልልን ድረስ የተወሰነ እንጠብቃለን። ድንቹን በደንብ መብሰል የለበትም፣ ምክንያቱም በደንብ ካበሰል ነው ይፈረካከስብናል። ስለዚህ እያየን ጥንቃቄ በተሞላበት መልኩ ብንሰራው መልካም ነው። እንደምታዩት ከለሩ በጣም ነው የሚያምረው። ይኸውላችሁ በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። ቤተሰብ ሰርታችሁ ሞክሩት። በትንሽ ግብአት ቆንጆ ነገርን ሰርታችሁ ተጠቀሙ። ቶሎ ቶሎ እየነካካን እንደዚህ የተወሰነ እስኪበስልልን ድረስ እየነካካን እንዳይዝብን እየነካካን እንጠብቃለን ማለት ነው። መክደን ይቻላል። ከደን አርጋችሁ ከፈት እያረጋችሁ መነካካት ትችላላችሁ። ከተከደነ ቶሎ ለመብሰል ይረዳናል። ስለዚህ መክደን ትችላላችሁ። ከደን አርጋችሁ ማብሰልም ትችላላችሁ ማለት ነው። ለተወሰነ ደቂቃ አብሮ ጥብስ ካለ በኋላ ድንቹ የምንፈልገውን ያክል ውሃ እንከልሳለን። አሁን ግን የተወሰነ መጠበስ አለበት። እንዳይዝባችሁ ውሃ ጠብ እያረጋችሁ በተወሰነ መልኩ ጥብስ እንዲል ማድረግ ነው ድንቹ። ቪዲዮን ከወደዳችሁት ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አበረታቱኝ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ቆንጆ ነው፣ እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ሞክሩት። እየበሰለ ነው ድንቻችን፣ የተወሰነ ነው የሚቀረው። እንደምትመለከቱት ያው በምፈልገው መልኩ ውሃ እየጨመርኩ ነው። ትንሽ የተወሰነ ነው። እናንተ እንደምትፈልጉት እንደ ቤተሰባችሁ ብዛት ውሃ መጨመር ትችላላችሁ። እኔ ብዙ አላበዛውበትም። ከለስ አርጋችሁ እስኪንተከተክ ድረስ እስኪዋሃድ ድረስ መጠበቅ ያስፈልጋል ማለት ነው። ከዚህ በላይ ከበሰለ ድንቹ ይፈረካከስብናል። ስለዚህ ከዚህ በላይ መብሰል የማይጠበቅበትም በቂ ነው። አሁን የሚጨመሩ ግብአቶችን ጨምረን እንጨርሳለን። ጨው ነው አሁን የጨመርኩትኝ፣ 1 ማንኪያ ጨው በምትፈልጉት መጠን። አሁንም ጨውን የሚፈልግ ሰው ስላለ ነጭ ቅመም 1 የሻይ ማንኪያ ጨምሬያለሁኝ። ነጭ ቅመም ከዚህ በፊት ሰርቼላችኋለሁ፣ ገብታችሁ እዩት። ያልጫ ቅመም ማለት ነው። ሙሉ አሰራሩ አለ ቪዲዮ ላይ ገብታችሁ ተመልከቱት። 1 የሻይ ማንኪያ ያልጫ ቅመም ነው አሁን የጨመርኩት እና 2 ፍሬ ሚጥሚጣ ቃሪያ ጨምሬያለሁ። ደርሷል ቤተሰብ። በጣም ቆንጆ ነው፣ ያስጎመዣል። ስታዩት ራሱ ሰርታችሁ ሞክሩት። በጣም አሪፍ ነው። ገበታ ላይ ደግሞ አርገን እስኪ እንመለከተዋለን። በጣም እንደምትወዱት ተስፋ አደርጋለሁኝ። በትንሽዬ ግብአት እንደዚህ ያማረ ቆንጆ በጣም ደስ የሚል ከለር ያለው አልጫ ሰርተን እንመገብላችኋለሁ። አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። እንጀራ ላይ ደግሞ አድርገን እንመለከተዋለን፣ እንበላዋለን፣ እናየዋለን ማለት ነው። ይኸው እንደምታዩት እንጀራዬን አቅርቤ እያደረኩ ነው። ዋው! በጣም ከለሩ ራሱ በጣም ነው የሚያምረው ቤተሰብ። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። ቀጣይ ቪዲዮ እስክንገናኝ ቻው።